በክፍል 3 የፍርሃት ግድግዳዎችና የፖለቲካ አውሬ ማህሌትና አብርሃምን በሁለት የተለያዩ ከተማዎች ለየ። አሁን ግን በድንገት የብቸኝነት ትርታ ተሰበረ። የረጅም ጊዜ ጸሎታቸው መልስ ያገኘ መሰለ። ነገር ግን በሱ ውስጥ የተደበቀ አዲስ አደጋም ነበር። የአርባ ምንጭ ድንገተኛ ጥሪ። ለብዙ ወራት የቆመው የመገናኛ መስመር በድንገት ለአጭር ጊዜ ተከፈተ። ግንኙነት እንደተከፈተ ማህሌት ለአብርሃም ስልክ ደውላ አውርተው ደህና እንደሆነችና ጦርነቱ ብዙ ንጹሃን ሰዎችን እንደጎዳ እንዲሁም ብዙ ሴቶች እንደተደፈሩ ነገረችው። አብርሃምም በጣም አዘነ። ከተወሰኑ ቀናትም በኋላ የአርባ ምንጭ ዩኒቨርሲቲ የተማሪዎች ጥሪ ማስታወቂያ ወጣ። አብርሃም በደስታ ጮኸ። አርባ ምንጭ የተገናኙበት ስፍራ። ይህ የፖለቲካ ድንበር ለመሻገር የተሰጠ ሰማያዊ ዕድል መሰለ። ማህሌት በአክሱም መልእክቱን ስታይ ፍርሃቷን ረስታ እንባዋ በጉንጯ ላይ ፈሰሰ። አብርሃም የሚለው ስም በልቧ ውስጥ አስተጋባ። አብርሃም የጓደኝነት ክስና የፖለቲካ ውጥረት። አብርሃም ለጓደኞቹ ከማህሌት ጋር እንዳወሩና አርባ ምንጭ ተገናኝተው የድሮውን ፍቅር እስኪጀምሩት እንደቸኮለ የቅርብ ጓደኞቹ ሲገልጽ ያልጠበቀው ውጥረት ገጠመው። ጦርነቱ የፖለቲካ ጥላቻን ከጓደኝነት ፕሌየር ጎታል። ዮናታን የአብርሃም የቅርብ ጓደኛው በጥርጣሬ እንዲህ አለው፣ አብርሽ አክሱም ደህና አይደለችም። ያቺ ልጅ ከየት እንደመጣች ታውቃለህ? አሁን ሁሉም ነገር በፖለቲካ ማንነት የሚመዘንበት ጊዜ ነው። ሄደ ራስህን አደጋ አትደርግ። ያቺ ልጅ ብትረሳት ይሻላል። አብርሃም በቁጣና በብስጭት ምን እያልክ ነው ዮኒ? እኔ የምሄደው ለትምህርት ነው። ስለ ማህሌት ማውራት አቁም። የሰው ልጅ በብሔሩ አይደለም የሚፈረጀው። ፍቅር ከፖለቲካ በላይ ነው ብሎ መለሰለት። ታምሩ ሌላኛው ጓደኛ ፍቅር አብርሽ ጦርነት ላይ ነን። እኛ ሀገርን ክደው ለተፈጠረ ፍቅር ቦታ የለንም። ያንን እንደ ክደት ልንቆጥረው እንችላለን። ወደሷ የኛን የሰላም ጫፍ ትመጣለች ወይ አንተን ትራሳታለህ። በሁለት ወንበሮች ላይ አትቀመጥ። አብርሃም ለመጀመሪያ ጊዜ ከጓደኞቹ ጋር በፖለቲካ ልዩነት ተንታረከ። ጉዞ ወደ አርባ ምንጭ ለፍቅሩና ለሰብአዊነቱ የሚከፍለው ዋጋ ሆነ። በዚህ ውጥረት ውስጥ ከፖለቲካ ነፃ የሆነችው ማህሌት እንጂ ብሔሯ እንዳልሆነች ለራሱ ቃል ገባ። በአክሱም ማህሌት ወደ አርባ ምንጭ የመሄድን ውሳኔ ለቤተሰቧ ማሳወቅ የከፋ ፈተና ነበር። ማህሌት ለእናቷ እያለቀሰች እዚያ መድረስ ከቻልኩ ከአብርሃም ጋር እገናኛለሁ፣ ጦርነቱ ሊያበቃ ይችላል የሚል ተስፋ አለኝ። እናትየው ወይዘሮ አስቴር በፍርሃት እንዴት ልትሄጂ ነው? መንገዱ ተዘግቷል፣ ጦርነት ነው። ከከተማ መውጣት እኮ ሞት ማለት ነው። ሰዎቹ በየመንገዱ ሰውን እየያዙ ነው። እንደ ሴት ልጅ መሄድሽ ምን ያህል አደገኛ እንደሆነ አታውቂም? እዚያ ከመድረስሽ በፊት ምን እንደሚገጥምሽ አስቢው። ገብሩ የማህሌት ታናሽ ወንድም በብስጭት ማሂ አሁን የግል ፍቅር ጊዜ አይደለም፣ እዚህ መቆየት አለብሽ። ዩኒቨርሲቲው ጥሪ ያደረገው ለመደበኛነት ነው። አትመኝ። በሰፈራችን ያለችውን ሰብለ ምን ደረሰባት አላየሽም? ሄዳ ቀርታለች። ሰብለ በማህሌት ሰፈር ውስጥ በቅርቡ የተሰወረች ወጣት ሴት ነበረች። ወሬው በጦርነቱ ምክንያት ታግታ እንደጠፋች ነው። ይህ ታሪክ የማህሌትን ጉዞ በፍርሃትና በጥርጣሬ ሞላው። ሆኖም አብርሃም የሚለው ስምና አርባ ምንጭ የሚለው ተስፋ ይህን ሁሉ ፍርሃት እንዲያሸንፍ አደረጋት። ማህሌት በድብቅ መጓዝ እንዳለባት ወሰነች። በየቦታቸው ማህሌትና አብርሃም በተመሳሳይ ሰዓት ያህል ዕጣ ፈንታቸውን ወሰኑ። አብርሃም ከጓደኞቹ ጋር ከተነታረከ በኋላ ብቻውን ሆኖ የዩኒቨርሲቲውን መታወቂያውን አውጥቶ ተመለከተ። የማደርገው ነገር ቢኖር ፍቅርን ማዳን ነው አለ በልቡ። ማህሌት በሌሊት ሻማ አብርታ የቤተ ክርስቲያኑን ምስል ተመለከተች። መብርሃን በሰላም አገናኘን አለች። ሁለቱም ወደ አርባ ምንጭ ለመሄድ ወሰኑ። ነገር ግን ሁለቱንም የሚጠብቃቸው የጦርነትና የጥላቻ መንገድ ቀላል አይሆንም። በመጪው ክፍል ማህሌት በድብቅ
በአደገኛ ሁኔታ የተሞላው ጉዞዋን እንዴት እንደጀመረችና አብርሃም የጓደኞቹን ተቋም አልፎ ለመጓዝ ያደረገውን ዝግጅት እንመለከታለን። ፍቅራቸው በዚህ አደገኛ ጉዞ መጨረሻ ላይ ሊገናኝ ይችላልን? በክፍል 5 የምንመለከተው ይሆናል። እስከዛ ድረስ ሰላም ቆዩ።